ዮሴፍ የበኩር ልጇን እስክትወልድ ድረስ አላወቃትም። 5 ነገሮች አይቶ ቅዱስ ዮሐንስ አፈወርቅ አባቶቻችን የተረጎሙልን ይሄንን ነው። ለንጉሥ አርቃዴዎስም የነገረው ይሄንን ነው። አንደኛ ምጽአተ ሰባ ሰገል የሚለው ነው። ደግሞ ሰባ ሰገል ሲመጡ የመጡት ደግሞ ዘምስለ አምሃ ነው። ምጽአተ ሰባ ሰገል ዘምስለ አምሃ ማለት አንደኛው የሶስቱ ነገስታት እዛ መድረስ ነው። የተነሱት ወደ 12 እንዲነበሩ የደረሱት 3 ናቸው። ሰባ ሰገል የተባሉት ነገስታት ናቸው። የጥበብ ሰዎች የተባሉት ጥበብ ኢየሱስን ስለፈለጉ ነው። ሰባ ሰገል የጥበብ ሰዎች ማለት የጥበብ ሰዎች የተባሉት በኮከቡ በራሱ ተመርተው በኢየሱስ ክርስቶስ ተመርተው የመጡ ጠቢባን ናቸው፣ ነገስታት ናቸው። ወርቅ፣ ዕጣን፣ ከርቤ ይዘው ነው የመጡት። የተወለደው የአይሁድ ንጉስ ወዴት ነው ብለው መጡ። ይሄንን ዮሴፍ አየ። ነገስታት፣ ታላላቅ ነገስታት ትልልቅ ለ2 ዓመት ሕፃን ተንበርክከው ሲሰግዱ ዮሴፍ አየ። ለካ የሚሰገድለት አምላክ ወልድ አምላክ ነው። ለካ ይሄን የወለደችው እቺ ድንግል ማርያም ጠብቃት ያለይ ለካ ወላዲተ አምላክ ናት። ይሄ ነው ምስጢሩ፣ ይሄ ነው ትምህርቱ። እቺ ናት ቅድስት ቤተክርስቲያናችን እውነትን ይዛ የተቀመጠች። ያልገባው ብዙ ያወራል እንዳሻው ነው። ዘመኑም 8ኛው ሺህ ነው። አንደኛ ምጽአተ ሰባ ሰገል ዘምስለ አምሃ ማለት እጅ መንሻ ይዘው 3ቱ ነገስታት መምጣታቸውን የሚያሳይ ነው። ሁለተኛው ደግሞ ሁረተ ኮከብ በካልእ ፍና የሚለው የኮከቡ ሁለተኛ ኮከቡ ያ ኮከብ ደግሞ ትንቢት ነው። ኮከብ ይሰርቅ ያዕቆብ ተብሎ ትንቢት ተነግሯል። ጠንቋዩ በለዓም ሳይቀር የባሶሩ ባላቅ አስመጥቶት እስራኤልን ርገምልኝ ሲለው እግዚአብሔር ያረገመው እኔ እንዴት ረግማለሁ? ይታየኛል ግን አሁን አይደለም፣ እመለከታለሁ፣ ከያዕቆብ ኮከብ ይወጣል እያለ እሱ ሳይቀር አልተናገረም እንዴ? የእሴይ የንጋት ኮከብ የሚያበራ እኔ ነኝ አለን። አነ ውእቱ ብርሃኑ ለዓለም ያለው ኢየሱስ ክርስቶስ የድንግል ልጅ። እሷን ደግሞ እመብርሃን እንላታለና ሰይጣን ምን አበሳጨህ? የሰይጣን የግብር ልጆችስ ምን አስጨነቃችሁ? እመብርሃን እንላታለን የብርሃን እናት ድንግል ማርያምን። ስለዚህ ሁለተኛው ደግሞ ሁረተ ኮከብ በካልእ ፍና ነው። ሶስተኛ ደግሞ የተመለከተው ስርቀተ ስብሃተ እግዚአብይ ነው። ስርቀተ ስብሃተ እግዚአብይ የጌታ ምስጋናው ታላቅ የሆነው ወጣ። ይሄ ደግሞ በመላእክት እረኞች ጌታ በተወለደበት ጊዜ የእግዚአብሔር ምስጋና ስብሃቱ ተገለጠ፣ ክብሩ ተገለጠ። ከሰማይ መላእክት መጥተዋል፣ ከምድር እረኞች መጥተዋል። ስለዚህ አራተኛው ደግሞ ምን ይሆናል ማለት ነው? ቅዳሴ መላእክት ይቀድሱ ጀመር። መጣው ቅዱስ ቅዱስ ይሉት ጀመር። ስብሐት ለእግዚአብሔር በሰማያት አሉ። ወደ ላይ ወጡና ሄዱ። እዛ ባለፈው እንዳየነው ስብሐት ለእግዚአብሔር አሉ። ወጡና ላይ ተመለሱና መጡና እዚህ አዩት። ወሰላም ለሰብእ አሉ፣ ለሰው ልጆች ሁሉ። ስለዚህ አራተኛው ቅዳሴ መላእክት ነው። አምስተኛው እንዳልኳችሁ ደግሞ ፍርሃተ ኖሎት ነው፣ ስግደተ ኖሎት ነው፣ ዝማሬ ኖሎት ነው። እሱን ተመለከቱ። አምስቱ ይሄ ነው። ዮሴፍ ይሄን አየ፣ ቅዱሳን ይሄን አዩ። ዛሬ እኔና እናንተም ይሄው አየን። ጌታ ሲወለድ አንደኛ ምንድነው የሆነው? እንግዲህ በአንደኛ ዮሴፍ ከተረዳው ከ2 ዓመት በኋላ ቢሆንም መጀመሪያ ላይ ያስቀምጥኩላችሁ ምጽአተ ሰባ ሰገል ዘምስለ አምሃ ነው። ሁለተኛ ስርቀተ ስብሃተ እግዚአብይ ነው። የእግዚአብሔር ምስጋና ደግሞ ታላቅ ነገር። ሌላው ሁረተ ኮከብ ነው። 4 ቅዳሴ መላእክት ነው። 5 ፍርሃተ ኖሎት፣ ዝማሬ ኖሎት፣ ስግደተ ኖሎት እረኞቹ። እነዚህ 5ቱ ናቸው።
ሰባ ሰገል ኮከብ ስብሐተ እግዚእ አብይ ቅዳሴ መላእክት ፍርሃተ ኖሎት እነዚህ አምስቱ ናቸው ስለዚህ ዮሴፍ እመቤታችን ልጇን በከብቶች በረት ስትወልድ መጀመሪያ ምን አየ ስርቀተ ስብሐተ እግዚእ አብይ የእግዚአብሔር ክብር ወጣ ተገለጠ ሁለተኛ ምን አየ ቅዳሴ መላእክት አየ ሶስተኛ ምን አየ ፍርሃተ ኖሎት እዛ መተው ሲሰግዱለት አየ አራተኛ ምን አየ ምጽአተ ሰባ ሰገል ዘምስለ አምሃ ወርቅ ጣንከርቢ ምክንያቱም የሰጡት እሱ ያወቀው እንዴት ነው ወርቅ አምላክ ነው ብለው ነው የሰጡት ዮሴፍ እዛው ነው ይሰማል ምክንያቱም እነሱ እየተናገሩ ይሄንን የምንገብራቸው ነገስታት ቀድመው የተፈጠሩ ኋላም የሚያልፉ ናቸው አንተ ግን ቀድመ ያልተፈጠረ ኋላ የማታልፍነ ንጹህ ባህሪ ነህና ንጹህ ወርቅ ብለው ነው የሰጡት ዮሴፍ እዛው ነው ያለው ማርያም በልቧ ሁሉን ታውቃለች እጣኑን አወጡ